ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንዴት ለራሳችን ደግ መሆን እንደምንችል በነገራችን ላይ ለራሳችን ደግ ካልሆነን ለሌላ ሰው ደግ መሆን አንችልም። ይሄን በደንብ ማሰብ መቻል አለብን። ለራሳችን ያልበላነውን ነገር ለሌላ ሰው አናበላም። ለራሳችን ያላደረግነውን ነገር ለሌላ ሰው አናረግም። ስለዚህ እንዴት ለራሳችን ደግ መሆን እንችላለን የሚለውን ነው ዛሬ የምንመለከተው ማለት ነው። ቤተሰቦቼ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። ለራስ ደግ መሆን ማለት እንደ ጓደኛ ራስን ማክበር፣ በራስን በትግስት መያዝ፣ ለራስ ክብር መስጠት። ራስን አትናቅ። ስተት ሲያደርግ በክፉ ቃላትም አትናገር ራስን ማለት ነው። ለምሳሌ አንዳንድ ጊዜ ብዙ ጊዜ ሰዎች ምን ይላሉ መሰላችሁ? ለራሳቸው ክብር ስለሌላቸው የሆነ ጥፋት ሚስቴክ በሚያደርጉበት ሰዓት በሞትኩ በፈረጥኩ በምናምን ባልኩ ይላል። ስለዚህ እርግማንም ለራስ አስፈላጊ አይደለም። ብዙ ሰዎች ዘግይተው የሚማሩት ነገር አንድ ነገር ጊዜ በአንድ ነገር ጊዜ በጣም ውድ መሆኑ እንዴት እንደምንጠቀምበት ሳናስብ ዝም ብለን እንደምናባክነው የማንረዳው ነገር ነው ማለት ነው። ስለዚህ ለሁሉም ጊዜ ያለው ሲባል ቀልድ ነው የሚመስለን አይደል? መጽሐፍ ቅዱስም ይላል፣ ነባራዊ ዓለምም ይላል። ለሁሉ ግን ጊዜ አለው፣ እውነት ነው። ስለዚህ ያንን ነው መጠበቅ መቻል ያለብን። ለሁሉ ጊዜ ካለው፣ ለመቀመጥ ጊዜ ካለ፣ ለመስራት ጊዜ ካለ፣ ለመተኛ ጊዜ ካለ፣ ለመሄድ ጊዜ ካለ ያቺ የተሰጠችን ታይም ናት ለዛ ጉዳይ ላይ ያለ ማለት ነው። ስለዚህ ጊዜው ሳይለወጥ እኛ በጊዜያችን መስራት ያለብንን መስራት መቻል አለብን ማለት ነው። ሌላው ነገር ሁሉንም ሰው ማስደሰት የማይቻል መሆኑን ለራስ ክብር መስጠት እንዳለበት ድንበርህን ማስመር እንዳለበት ደግሞ አመለክታለሁ። ብዙዎች ስህተት መስራት ያው ትምህርት ብቻ ሳይሆን አሳፋሪ መሆን አድርገው ነው የሚያስቡት። ለምሳሌ በትምህርት ቤት የምትሳሳተው ስህተትም በስራ ላይ እንትናቸው እንጂ ስህተት ነው። ስለዚህ በስህተት ለምን አፍራለሁ? በመስራቴ በመሞከሬ ተሳሳትኩ፣ አስተካክለዋለሁ ማለት ነው። በተጨማሪም ያው ጤናን እንደ ሸቀጣ አለመሆኑን መረዳት መቻል አለብን። ሄደን ከሐኪም ቤት የምንገዛው ወይም ደግሞ ለሐኪም ቤት የምንሰጠው ወይም ምናምን አይደለም። በጣም ጠብቀን ሴኩር አድርገን ልንጠብቀው የሚገባ ነገር ነው ማለት ነው። በስተመጨረሻም ያው እውነተኛ ደስታ የሚገኘው በቀላል ነገሮች ማለት በቤተሰብ፣ በጓደኛ፣ በሰላምና በራስ ደስተኛ መሆን ሰላም ይመጣል ማለት ነው። ስለዚህ ቤተሰቦቼ እንድትጠቀሙበት ጋብዛችኋለሁ። አመሰግናለሁ። Baby